ዛሬ በዴሊስ የግሎባል ቪዝ ቶርናመንትን በጣም በቀለለ መንገድ በታላቅ ድል አጠናቀን ያገኘነውን ድንቅ ኤጀንት አብረን እንከፍታለን። በቪዲዮ ላይ በምን አይነት የታክቲክ አጨዋወት በቀላሉ ማሸነፍ እንደሚቻል በዝርዝር አሳያችኋል። ጨዋታውን እስከ መጨረሻው ተከታተሉ። ከሁሉም በላይ ግን እኔም በጣም የገረመኝ ነገር የብዙ ዩቲዩበሮች ኤጀንትን ስታዩት አብዛኛውን ጊዜ ከ6 እስከ 7% ቻንስ ነው የሚሰጣቸው። 8.6% ቻንስ ማግኘት በጣም ሬር እና ትልቅ እድል። እኔም እንደዚህ አይነት 8.6% ቻንስ ይሰጠኛል ብዬ በፍጹም አልጠበቅኩም ነበር። ታዲያ ይህ 8.6% ቻንስ ተሰጥቶት የወጣልኝ ተጫዋች በእውነት ይህንን ደረጃና እድል ዲዘርቭ ያደርጋል ወይንስ አያደርግም የሚለውን መጨረሻ ላይ ኤጀንቱን ስንከፍት አብረን እናያለን። እናንተስ በዛሬው ቶርናመንት ስንት ፐርሰንት ቻንስ ሰጣችሁ? ማን ደረሳችሁ? አሁኑኑ ኮመንት ላይ ጽፋችሁ አሳውቁ። ጨዋታውን እየተከታተላችሁ ግን ሰብስክራይብ ያላደረጋችሁ ሰዎች አሁኑኑ ሰብስክራይብ ማድረጋችሁ እንዳትረሱ። ቻናል አሪፍ ቪዲዮዎችን እንዲሰራላችሁ በጣም ምርጥ ኮንተንቶችን ይመጡላችሁና የቪዲዮ ኳሊቲ ወደ ታላቅ ሌቭል እንድናሳድግ ከፈለጋችሁ እኔም ሳይደበረኝና ሳልሰላች በጣም እየተበረታታው እንድሰራ አሁኑኑ ሰብስክራይብ ማድረጋችሁ እንዳትረሱ። ያንን ቪዲዮ ላይክ አድርጉ። ከቻላችሁ ደግሞ ለምታውቃችሁ ጓደኞቻችሁ ሼር ማድረጋችሁን እንዳትረሱ። ወደ ጌሙ ስንቀጥል ደግሞ እውነቱን ለመናገር ይህ ኢንዱራንስ የሚባለው የካፕ አይነት በጣም ነው ደስ የሚለኝ። አብዛኛውን ጊዜ እንደዚህ አይነት ኢቨንቶች ተዘጋጅተው ብዙ መጫወት አልፈልግም። እንደዚህ የኤጀንት ወይም የወርልድ ካፕ ካልሆነ በስተቀር ኦንላይን ላይ ቶርናመንት ብዙም ኢንተረስት የለኝ። በተለይ ይህ በ3 ልብ 9 ጨዋታ ማሸነፍ የሚባለውን የቶርናመንት አይነት በጣም ነው የምጠላው። እየሰለቸኝ ነው የምጫወተው። የዊን ስትሪክ ውድድሩም ቢሆን ብዙም ደስ አይለኝም። ይህ ኢንዱራንስ ካፕ ግን በ10 ወይም በ12 ጨዋታ እያሸነፋችሁ ፖይንት በመሰብሰብ በቀላሉ የምትጨርሱት ነው። ምንም ሳትጨነቁና ዘና ብላችሁ ነው የምትጫወቱት። ስለዚህ ይህ ኢንዱራንስ ካፕ ከመጣ ማሸነፋችሁ የተረጋገጠ ነው። ሰዓት እስከመደባችሁ ድረስ በ2 እና በ3 ቀን ውስጥ 12 ጨዋታ ማሸነፍ የሚከብደው ሰው ያለ አይመስለኝም። ለጀማሪዎችም ለመካከለኛም ሆነ ለትልልቅ ተጫዋቾች በጣም ቀላልና ያለምንም ሪስክ ዘና ብለው የሚያሸንፉበት ምርጥ የቶርናመንት አይነት ነው። እናንተስ ምን ታስባላችሁ? ይህ ኢንዱራንስ አሪፍ የቶርናመንት አይነት ነው ብላችሁ ታስባላችሁ ወይስ ሌላ የሚመቻችሁ የኢቨንት አይነት አለ? እስቲ ሀሳባችሁን ኮሜንት ላይ ጻፉልኝ። የዛሬው ጨዋታ በምን አይነት መንገድ የሚያልቅ ይመስላችኋል? እሱንም አብረን። እሺ ጋይስ፣ አሁን ስላመጣችሁ የወርልድ ዊነርስ ካርዶች ምን ታስባላችሁ? ባለፈው ዕለት ስለ እያንዳንዱ ተጫዋች ሬቲንግ በዝርዝር አውርተናል። ተምብኔሉንም እዚህ ጋር አስቀምጬላችኋል። ያላያችሁ ገብታችሁ ማየት ትችላላችሁ። ግን ጥያቄ፣ እነዚህ ተጫዋቾች የምር አሁን በዚህ ሰዓት መምጣት ነበረባቸው? የታይሚንጉ ነገርስ እንዴት ነው? ገና የወርልድ ሂሮስ ኢቨንት አልቆ ብዙ ሰው ግራይንድ አርጎ ሳያርፍ ወዲያውኑ ሌላ የወርልድ ዊነርስ ኢቨንት ማምጣታቸው ልክ ነው ብላችሁ ታስባላችሁ? ቢያንስ ከ10 እስከ 15 ቀን የሚሆን ጋፕና እረፍት መኖር አልነበረበትም? እኔ እስከማየው ድረስ ግን ሶሻል ሚዲያ ላይም ሆነ ዩቲዩብ ላይ ኮንተንት ክሬተሮች ይህን ያህል በእነዚህ ተጫዋቾች ላይ ቪዲዮ እየሰሩ አይደለም። ሰዎችም ይህን ያህል ኢንተረስት እያሳዩ አይመስሉም። ያ ሁሉ ኤጀንት ሞክረን ሳይሳካልን ቀርቶ እንደገና አሁንም ይህንን ሲያመጡት የብዙ ሰው ስሜት የቀዘቀዘ ይመስላል። እውነቱን ለመናገር እኔም ትንሽ እየደበረኝ ነው። አሁን የምጫወተው ይህ 8.6% ቻንስ ስላገኘው ብቻ ነው። ነገር ግን ኢቨንቱ ሙሉ በሙሉ 1 ወር ስለሚቆይ ብዙ አትጨናነቁ። ዘና ብላችሁ ተጫወቱ። በተለይ ፕሮና መካከለኛ ደረጃ ላይ ላላችሁ ተጫዋቾች እነዚህ 85 እና 86 ሬትድ የሆኑ ካርዶች ቢደርሳችሁም ያን ያህል ትልቅ ጥቅም አላቸው ብዬ አላስብም። ምክንያቱም ስኳዳችን በብዙ አሪፍ ተጫዋቾች የተሞላ ስለሆነ ያስፈልጋሉ ብዬ አላስብም። እኔ ራሱ ያስኳቸው 80 አካባቢ ተጫዋቾች እድል አግኝተው በደንብ እየተጫወቱልኝ አይደለም። ስለዚህ እንደዚህ አይነት ሬቲንግ ያላቸው ተጫዋቾች ሲደርሱን ለፕሮች በጣም ነው የሚጠበቁት። እኔ አሁን ከነዚህ ተጫዋቾች መካከል የምፈልገው በጣም ጥቂቶቹ ነው። ዋናው የምፈልገው የሮድሪን ካርድ ነው። ከዛ ደግሞ ፓቫርድና ፖግባንም እፈልጋቸዋለሁ። ፖግባ ሌጀንድ ስለሆነና በቀላሉ ስለማይገኝ በጣም እፈልገዋለሁ። እና ደግሞ ያማልን ቢደርሰኝ አይከፋኝም። 86 ኖርማል ካርዱና የቲሞ ዛየር 86 ካርዱ ቢኖረኝ 87 ሬትዱ ቢደርሰኝም ደስ ይለኛል። እናንተስ ከነዚህ ተጫዋቾች መካከል ማን ቢደርሳችሁ ደስ ይላችኋል? ሀሳባችሁን ኮሜንት ላይ አስፍሩልኝ። እንዲሁም እኔ ጨዋታው በምን አይነት መንገድ አሸንፌ ኤጀንቱን እንዳገኘኝ እስከ መጨረሻው ድረስ ማየታችሁን እንዳረሱ። ለእናንተም ትልቅ ጥቅም ይሰጣችኋል። Toma más.
ጨዋታውን 2-0 በሆነ ውጤት አጠናቀናል። እውነቱን ለመናገር ጨዋታው በኢንዱራንስ ካፕ ስለነበር ከተሸነፍኩም እደግመዋለሁ ብዬ አስቤ ስለነበር በትክክል አልተጫወትኩም ነበር፣ ግን እንዳያችሁት አሸንፈናል። ከዛ በመቀጠል ያገኘነውን ኤጀንት እንከፍታለን። እንደነገርኳችሁ 8.6% የሚሆን ትልቅ ቻንስ ነበር የነበረኝ። ብዙ ሰው እንደዚህ አይነት ቻንስ ለማግኘት ተጫዋቾችን ሎክ አርጎ ሪከቨሪ ላይ ገዝተው ከሸጡ በኋላ የሚሞክሩት፣ እኔ ግን ያን ያህል ሳልጨነቅ ከፍተኛ ቻንስ ስለነበር ሞክሬ ነበር። እስቲ ኤጀንቱን እንክፈተው። የደረሰኝ ተጫዋች ፓው ኩባርሲ ነው። ሬቲንጉ በጣም አሪፍ ነው። እኔ ግን የማጫወት አይመስለኝም፣ ምክንያቱም አሁን በስኳዴ ውስጥ እንደ ቨርጅል ቫንዳይክ እና እንደ ገብርኤል ማጋሊሽ ያሉ በጣም ግዙፍና ፊዚካል ያላቸው ሴንተር ባኮች አሉ። ኩባርሲ ግን ቁመቱ 1.83 ስለሆነ ያን ያህል ቁመቱ ማተር ያደርጋል ብዬ አልነግራችሁም። አሁን በነገራችን ላይ ካናቫሮም ደርሶ ነበር፣ ቪዲዮን ያላሳየኋችሁ ስላልተመቸኝ። 4 ወይም 5 ስፔሻል ኮቾች አሉኝ፣ ግን እስካሁን ማክስ አላደረግኩትም። አሁን እንደዚህ አይነት ተጫዋች ማክስ ማድረግ ትንሽ እየደበረኝ ነው። ሮድሪን ቢሰጠኝ ኖሮ በጣም ደስ ይለኝ ነበር፣ ግን ምንም ማድረግ አልችልም። 8.6% ቻንስ ሰጥተው ኩባርሲን በመሰጠታቸው ትንሽ ቢደበረኝም ከኩባርሲ ይልቅ ለእኔ ግን ፓቫርድን ቢሰጡኝ ፐርሰናሊ በጣም አሪፍ ነበር ብዬ አስባለሁ። ለእናንተ ኩባርሲ ሊሻላችሁ ይችላል፣ አላውቅም። የዛሬው ቪዲዮ ይህን ይመስል ነበር። የባለፈውን ለጀማሪዎች የሚሆነው በፓርት 2 ቪዲዮ ደግሞ ቀጣይ ይዤላችሁ እመጣለሁ። ስለዚህ ሀሳባችሁ ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ቻው።